ሉሙምባ ማን ነው? እውነተኛ ታሪክ። አንድን ሰው ለመግደል ጥይት በቂ ነው። አንድን ታሪክ ከምድረ ገጽ ለማጥፋት ግን አስፈሪ ጭካኔ ይጠይቃል። አካሉ በሰልፈሪክ አሲድ ውስጥ ተዘፍቆ እንዲሟሟ ተደረገ። አጥንቱ ተፈጨ። ከታሪክ ማህደር ሙሉ በሙሉ እንዲጠፋ ተፈረደበት። ዓለም አየር ላይ የተነና መስሏት ነበር። ነገር ግን ከ60 ዓመታት በኋላ ገዳዮቹ እንደ ቱሪስት መታሰቢያ በኪሳቸው ደብቀው ያቆዩት ወደ ሀገሩ የተመለሰው የዚህ ታላቅ ሰው ብቸኛ ቅሬት አንዲት ጥርስ ብቻ ነበረች። እነዚህን ልዕለ ኃያላን ሀገራት ይህን ያህል ያንቀጠቀጣቸው አካሉን ብቻ ሳይሆን ስሙን ጭምር በአሲድ ለማቅለጥ ያሰቡለት ይህ ሰው ማን ነው? ጊዜው 1950ዎቹ አጋማሽ ነው። ኮንጎ በዓለም ላይ እጅግ ባለጸጋ የሆነች ማዕድኗ ምድርን ያጠለቀለች ሀገር ናት። ነገር ግን ለ80 ዓመታት በቤልጂየም ቅኝ ገዢዎች ስትዘረፍ ሕዝቧ እጁ እየተቆረጠ እንደ እንስሳ ሲቆጠር የኖረች የሲኦል ምድር ነበረች። በዚህ የጨለማ ዘመን ውስጥ አንድ ብርሃን ፈነጠቀ። ፓትሪስ ሉሙምባ ይባላል። መሪ ለመሆን አልተወለደም። የፖስታ ቤት ሠራተኛና ቢራ ሻጭ ነበር። ነገር ግን በአንደበቱ ውስጥ የነደደው እሳት የኮንጎን ሕዝብ ልብ አቀለጠው። እሱ የጎሳ ፖለቲካ አላራምድም አለ። ሁላችንም ኮንጎውያን ነን፣ ሀብታችን የራሳችን መሆን አለበት ብሎ ተነሳ። ንግግሩ እንደ ማግኔት ሕዝቡን ሳበው። በ34 ዓመቱ በኦአ በ1960 ኮንጎ ነፃነቷን ስታገኝ የሀገሪቱ የመጀመሪያው በሕዝብ የተመረጠ ጠቅላይ ሚኒስትር ሆነ። ታዲያ ችግሩ የት ላይ ነበር? ጁን 30 ቀን 1960 የነፃነት በዓል ቀን የቤልጂየሙ ንጉሥ ባውድዊን መድረክ ላይ ወጥቶ አባቶቹ ኮንጎን እንዴት ሥልጣኔ እንዳስተማሯት እንደ አባት እየመከረ ትዕቢት በተሞላበት ቃል ተናገረ። ኮንጎያን ዝም አሉ። ነገር ግን አንድ ሰው ዝም ማለት አልቻለም። ፓትሪስ ሉሙምባ። ያልታቀደ እና በፕሮግራም ያልተያዘ ንግግር ለማድረግ ማይክሮፎኑን ቸበተ። በዓለም ፊት እውነቱን አፈረጠው። እኛ የደረሰብንን ባርነት፣ የተገረፍንበትን አለንጋ፣ ሀብታችንን የተነጠቅንበትን ጭካኔ መቼም አንረሳም። ነፃነታችንን ያገኘነው በደም ነው እንጂ እናንተ በቸርነት ስለሰጣችሁን አይደለም አላቸው። ይህ ንግግር ለኮንጎያን የነፃነት አዋጅ ነበር። ለሉሙምባ ግን የሞት ፍርዱ ነበር። ንጉሡ በንዴት ፊቱ ቀላ። አሜሪካና አውሮፓ በድንጋጤ ተነቀጠጡ። ይህ ሰው የኛን የኮንጎ ማዕድን ሊያሳጣን ነው ብለው ወሰኑ። ከዚያች ቀን በኋላ ሉሙምባን ለማጥፋት የዓለም ትላልቆቹ የስለላ ድርጅቶች ተባበሩ። የአሜሪካው CIA፣ የብሪታንያው MI6 እና የቤልጂየም መንግሥት በአንድነት ቆሙ። የCIAው ኃላፊ ይህ ሰው በፍጥነት ከሥልጣን መወገድ አለበት የሚል ምስጢራዊ ትዕዛዝ አስተላለፈ። ግን ሉሙምባን የገደሉት ነጮች ብቻ አልነበሩም። ከሁሉም የሚከፋው የልብ ስብራቱ፣ ክህደቱ የመጣው ከራሱ ጉያ ነበር። በጣም የሚያምነው እሱ ራሱ የጦር አዛዥ ያደረገው የገዛ ጓደኛው ሞቡቱ ሴሴ ሴኮ አሳልፎ ሰጥተው። ምዕራባውያን ሞቡቱን በገንዘብ ገዝተው የኮንጎን ጦር በሉሙምባ ላይ አነሳሱት። ሉሙምባ ሸሸ። ነገር ግን ብዙም አልራቀም። በራሱ ወታደሮች ተይዞ እየተደበደበ፣ ፀጉሩ እየተዶተተ፣ ዓይኑን አስረው በአውሮፕላን ወደ ባላንጣዎቹ ግዛት ካታንጋ ላኩት። ጃንዋሪ 17 ቀን 1961 ጨለማ ጫካ ውስጥ ሉሙምባን ከሁለት ታማኝ አጋሮቹ ጋር ከዛፍ ሥር አቆሟቸው። በቤልጂየም መኮንኖች ትእዛዝ ሰጪነት የኮንጎ ወታደሮች ጠመንጃቸውን አነጣጠሩ። ፓትሪስ ሉሙምባ በ35 ዓመቱ ወደቀ። ግን ገዳዮቹ በዚህ አላበቁም። ሕዝብ መቃብሩን ፈልጎ እንዳያመልከው ፈሩ። ከቀናት በኋላ የቤልጂየም ፖሊስ አዛዥ የነበረው ጄራርድ ሶቴ እና ረዳቶቹ የሉሙምባን አስክሬን ቆራርጠው በሰልፌሪክ አሲድ በተሞላ በርሜል ውስጥ ከተቱት። አካሉ ጠፋ። ደሙ ከመሬት ጋር ተዋህደ። ታሪኩን ያጠፉት መሰላቸው። ነገር ግን አንድን እውነት በአሲድ ማቅለጥ አይቻልም። በ2022 ገዳዩ ከሉሙምባ አፍ ነቅሎ ያስቀራትን አንዲት ወርቃማ ጥርስ የቤልጂየም መንግሥት በይፋ ለኮንጎ ቤተሰቦቹ መለሰ። ጥርሷ በታላቅ ክብር አረፈች። ፓትሪስ ሉሙምባ በሕይወት የኖረው ለ35 ዓመታት ብቻ ነው። ጠቅላይ ሚኒስትር ሆኖ የመራው ደግሞ ለ10 ሳምንታት ብቻ ነው። ነገር ግን ዛሬም ድረስ በመላው አፍሪካና በዓለም ዙሪያ የነጻነት፣ የድፍረትና የእውነተኛ አፍሪካዊነት ተምሳሌት ሆኖ ይኖራል።
ገዳዮቹ አካሉን አጠፉት፣ እሱ ግን ሐሳብ ሆኖ ተነሳ። የሉሙምባ ታሪክ ምን ስሜት ፈጠረባችሁ? ክህደትስ ከራስ ሰው ሲመጣ ምን ያህል ያማል? ሐሳባችሁን ኮሜንት ላይ ጻፉልኝ። ታሪካችንን ወደፊትም እንድንመረምር ቪዲዮውን ላይክ ማድረግና ቻናሌን ሰብስክራይብ ማድረግ አትርሱ። በሚቀጥለው አጓጊ ታሪክ እስክንገናኝ ቸርን ሰንብት።